ሰላም እንዴት ናችሁ? ዛሬ የሚያሳዝን ዜና ሰምተናል። አባታችን ሀጂ ሙፍቲ አባታችን የምለው እውነት ለመናገር በጣም ስለምወዳቸው ነው። እኔ ኦርቶዶክስ ተዋሕዶ ነኝ፣ ግን በጣም ነው የምወዳቸው። በቃ ንግግራቸው ምናምን የኢትዮጵያዊ አባት ነው የሚመስለው። እኔ የኢትዮጵያ አባት ሲያወራ እንደ ዘመኑ ሰዎች አይደሉም ማለት አሁን የምናያቸው ነገሮች አሉ አይደለም። በተለይ ሶሻል ሚዲያ ላይ የሚመጡ ሰዎች እንደዚህ አይነት አባት አይደሉም። ሀጂ እውነት ለመናገር በጣም የሆነ በቃ እኔ እንጃ በጣም ነው የምወዳቸው። ንግግራቸው ያምራል፣ በአክብሮት ነው የሚያወሩት። በቃ ለቦታው የሚመጥኑ ናቸው ብዬ ነው የማስበው። የእምነቱ ተከታይ ባልሆንም ማለት ነው፣ ግን በቃ እንደዚህ ሳያቸው ይመስለኛል። በቃ እኔ ይመስለኝ ነበር ማለት ነው እውነት ለመናገር ለመምራት ማለት ነው። በቃ እንዲህ ስታያቸው ኢትዮጵያዊ ሰው ነው የሚመስሉት። ይገባቸዋል። ኢትዮጵያዊ ሰው ነው ምናምን ስላችሁ ኢትዮጵያዊ ነው አባት አለ አይደለም። በቃ ይሄ የድሮ ሙስሊሞች አሁን እኔ የማውቃቸው ማለት ነው፣ እኔ አካባቢ ላይ ያሉ የማውቃቸው ሙስሊሞች እንደሳቸው ናቸው ማለት በቃ ረጋ ያሉ ነገሮችን የሚናገሩበት መንገድ ጥሩ የሆነ የሚያዩበት መንገድ ጥሩ የሆነ። አሁን የምናየው ነገር እውነት ለመናገር ተበላሽተዋል ብዙ ነገር ማለት ነው። ይሄ መከባበሩ ምኑም ጠፍቷል፣ እንደ በፊት አይደለም። ግን ሀጂ ላይ ይሄ ነገር ነበረ። በቃ የሆነ ታዩት ነበረ ፊታቸው ላይ ሁላ ነው ያለው። ሳይናገሩ ፊታቸውን አይታችሁ በቃ ሀጂ ምርጥ ሰው ናቸው። ሰውን የሚያከብሩ በማንነቱ የሚቀበሉ ሰው ናቸው። ኢትዮጵያዊነታቸውን የሚወዱ አባት ናቸው የሚባሉ አባት ናቸው ሀጂ እውነት ለመናገር እና ሙስሊሞች ብቻ አይደለም አባት ያጡት፣ እኛም ትልቅ ሰው አተናል፣ አባት አተናል ማለት ነው። በእምነት ሳይሆን በኢትዮጵያዊነት ማለት ነው። ኦኬ አይኑ አንዳንድ ሰዎች ምናልባት ቀር ሊላችሁ ይችላሉ እንደዚህ ስላልኩኝ፣ ግን በጣም ነው ሀጂ ሙፍቲ ነው የምወዳቸው። አላቅም እናንተ ምን አይነት አመለካከት እንዳላችሁ ስለሳቸው፣ ግን እና ደግሞ ሙስሊሞችም አኖራችሁን እንዳታዝኑብኝ እንደዚህ ስላልኩ ማለት ነው። ግን በጣም ነው የምወዳቸው እና በጣም ያሳዝናል። እንግዲህ ኢትዮጵያ በጣም ትልልቅ ሰዎችን እያጣች ነው እና አሩን እኔ አላቅም። አሁን እያሳሰበኝ ነው ማለት በቃ የሆነ ለሀገር ዋርካ የሆኑ ሰዎች አገርን ሃይማኖትን ጠብቀው አስጠብቀው ይኖራሉ የሚባሉ ሰዎች አባቶች እየሄዱ ነው እና እቺ ሀገር እንዴት ነው አላቅም። ይሄ ትውልድ እንዴት ነው እቺን ሀገር ሊያስቀጥላት የሚችለው? በማንነቷ ባላት ከለር ባላት ማንነት የሚያስቀጥላት ትውልድ ይመጣሉ ወይ ብዬ ሁል ቀን ነው ማስበው። ለመናገር በተለይ ትልልቅ ሰዎች ሲሞቱ ሁል ቀን ማስበው ነው እሱ ነው። እኔ እናንተ እንዴት እንደምታስበው አላውቅም። ሰዎቹ መሄዳቸው ብቻ ሳይሆን አሁን ያለው ነገር እና አገሪቱ ያለችበትን ነገር ነው ማስበው እኔ። በተለይ ከታሪክ አንጻር፣ ከሃይማኖት አንጻር፣ ከባህል አንጻር የሚያስቀጥሉ ሰዎች ይወጣሉ ወይ ይኖራሉ ወይ ብዬ ሁል ቀን ነው ማስበው። እና ሰዎቹ ስናጣ ብዙ ነገር ነው የምናጣው፣ እንደዚህ አይነት አባቶችን ስናጣ። እንግዲህ እግዚአብሔር የሚሰሩ አዳዲስ ትውልዶችን ይተካልን። ሀገራቸውን የሚወዱ በየትኛውም ሃይማኖት ውስጥ ሆነው ሀገራቸውን የሚወዱ መከባበርን፣ ፍቅርን የሚሰብኩ አባቶች እግዚአብሔር ይላክልን። በተረፈ ለሙስሊም ወንድሞቻችን እናቶቻችን መጽናናትን እንመኛለን። ሀጂ ሙፍቲ በጣም መልካም ስራ የሰሩ ሰው ናቸው። ታሪክ የሰሩ ናቸው። ታሪክ ተሰርቶባቸው ጊዜ ተቆጥሮባቸው ሰዓት ተቆጥሮባቸው ደቂቃ ተቆጥሮባቸው ብቻ ሄዱ ሳይሆን በደቂቃዎች እና በሰዓቶች በዘመኖች ሁላ ታሪክን እየሰሩ የኖሩ ሰው ናቸው። ለራሳቸውም ለእምነት ተቋማቸውም ለሀገራቸውም። እንደዚህ አይነት የሙስሊም አባት ይስጣችሁ። እኛም እንደዚህ አይነት ጥሩ አባት እንደዚህ አፋችንን ሞልተን የሌላ እምነት ተከታይ ሆነን አባታችንን የምንላቸው አባት ይስጣችሁ። በተረፈ እግዚአብሔር መጽናናትን ይላክላችሁ። ሀጂ ሙፍቲ በጣም ነው የምንወዱት፣ በጣም ነው የምናከብሩት። እኔ ኦርቶዶክሳዊ ስለሆንኩኝ ሁል ቀን ሳወራ እኔ ብዬ ማውራት አይመጣልኝም።
ለዛ ነው እኛ ብዬ ነው የማወራው። ያው እኛ ብዙ ጊዜ እኛ እያለን ነው የምናወራው። በአሮ ነው እንደዛ ነው ብዙ ጊዜ የማወራው እኔ ብቻ እንደዛ መሰለኝ። ያው ብዙ ነገር እኛ ተብሎ ስለሚወራ ጭንቅላቴ ውስጥ እንደዛ ነው ያለውና ያው እኔም በሚለው ውሰዱት፣ እኛ ለሚለው የማይስማማችሁ ሰዎች ማለት ነው። አመሰግናለሁ። እግዚአብሔር መጽናናትን ይላክላችሁ።